በባዶ ሆድ ቡና ቢጠጡ ሰውነት ላይ ምን ይከሰታል? ጠዋት በማለዳ በባዶ ሆድ ቡና የመጠጣት ልምድ አለዎት? ይህ አይነቱ ልምድ ካለቦ ምግብ ሳይመገቡ በባዶ ሆድ ቡና መጠጣት ጉዳት ያስከትላልና ቆም ብለው ያስቡበት። ምንም ያህል የቡና ሱሰኛ ቢሆኑም እንኳን ይህንን መሰሉን ልምድ እንዲያቆሙ ባለሙያዎች ይመክራሉ። እስኪ በባዶ ሆድ ቡና ቢጠጡ ምን እንደሚፈጠር ይመልከቱ። አንደኛ፣ ከፍተኛ መጠን ያለው አሲድ። ሆድ ውስጥ ምግብ እንዲፈጭ የሚያደርገው ሃይድሮክሎሪክ አሲድ ይገኛል። ይህ አሲድ ሆድ ባዶ ሲሆን ስራ የለውምና በብዛት ይረጫል። በባዶ ሆድ ቡና መጠጣት ደግሞ የአሲዱን መጠን በመጨመር በተለይም ጨጓራ ላይ ጉዳት ያስከትላል። ልብ አካባቢ የማቃጠልና ህመም ስሜት፣ አንጀት አካባቢ ከፍተኛ ህመም፣ በትንሹ አንጀት ክፍል ላይ የሚከሰት ጉዳት፣ የጨጓራ ህመምና የማቃጠል ስሜት ደግሞ በዚህ ወቅት የሚከሰቱ ናቸው። ሁለተኛ፣ የስርዓተ ምግብ መፈጨት መስተጓጎል። በባዶ ሆድ አነቃቂ ነገሮችን መውሰድ የስርዓተ ምግብ መፈጨትን በማስተጓጎል ችግር ይፈጥራል። የልብ ምትና የደም ግፊት መጠንን ይጨምራል። ጉበት ደግሞ ለሰውነት ውስጥ ጡንቻዎች ኃይል ለመስጠት ሲል ግሉኮስ ወይም በደም ውስጥ የሚገኝ ስኳርን በብዛት ያሰራጫል። ጨጓራም ምግብ መፍጨቱን አቁሞ ኃይሉን ይበልጥ ወደሚያስፈልገው የሰውነት አካል ይልካል። በዚህም ጊዜ የሆድ መነፋት፣ የሆድ አካባቢ ህመምና እንግዳ ስሜት ይሰማል። ጨጓራም በከፍተኛ ደረጃ ይጎዳል። ጨጓራ ኃይሉን ስለሚያጣ የስርዓተ ምግብ መፈጨት በዚህ ጊዜ ይስተጓጎላል። ሶስተኛ፣ ጭንቀት። ማለዳ በባዶ ሆድ ሲሆኑ የታችኛው የአእምሮ ክፍል ሴሮቶኒን የተባለውን ሆርሞን ማለትም የደስታ፣ ጭንቀት እና ሌሎች ስሜቶችን የሚወስን ሆርሞን መስበር መቻል አለበት። በባዶ ሆድ ቡና ሲጠጡ ደግሞ የታችኛው የአእምሮ ክፍልም ሴሮቶኒንን እንዳይሰበር ያደርገዋል። ይህ ሆርሞን በዚህ ወቅት በከፍተኛ ሁኔታ ኮርቲሶልን በማመንጨትም ጭንቀትና አለመረጋጋትን ያስከትላል። መቁነጥነጥ፣ መበሳጨት፣ ትዕግስት አልባ መሆንና የሰውነት ድካምም በዚህ ወቅት ይስተዋላል። አራተኛ፣ ሰውነት ላይ የፈሳሽ እጥረት ይከሰታል። በባዶ ሆድ ቡና ሲጠጡ ከሰውነት በርካታ መጠን ያለው ፈሳሽ እንዲወገድ ያደርጋል። ይህ ሲሆን ደግሞ ሰውነት ላይ የፈሳሽ እጥረትን በመፍጠር ድርቀትን ያስከትላል። አምስተኛ፣ የሆርሞን ቁጥር መቀነስ። በእርግጥ ቡና መጠጣት የረሃብ ስሜትን የመቀነስና ረሃብ እንዳይሰማን የማድረግ አቅም አለው። ይህ መልካም ባይሆንም በዚያው ልክም ለምግብ ፍላጎት መቀነስ ምክንያት እንደሆነም ይታመናል። በተለይ በባዶ ሆድ ሲሆን ለመብላት ፍላጎት ያጣሉ። ማለዳ በባዶ ሆድ ቡና ከጠጡ ደግሞ ቁርስ እንዳይበሉ ያደርጋል። ቁርስ አለመመገብ ደግሞ የሰውነትን ኃይል ያዛባል። በዚህ ወቅት ሴሮቶኒን እየጠፋ ይሄዳል። ከልክ በላይ የደስታና የመረጋጋት ስሜት ደግሞ በዚህ ወቅት ይፈጠራል። ይህ ደግሞ ምሽት ላይ እንቅልፍ እጦት ይዳረጋል። ለእንቅልፍ የሚረዳው የሜላቶኒን እጥረት ይከሰታልና ሰውነት ሴሮቶኒንን ምሽት ላይ ወደ ሜላቶኒን ይቀይረዋል። በባዶ ሆድ ቡና በጠጡ ቁጥር ግን የዚህ ሆርሞን ቁጥር ስለሚቀንስ የሜላቶኒን እጥረት ይከሰታል። ይህ ደግሞ ለእንቅልፍ እጦት ይዳረጋል። እናም መልካም እንደሆነ የሚያስቡት የማለዳ ልማድ አደገኛ ነውና ያስወግዱት ብለናል። ሱሰኛ ቢሆኑም እንኳን ቡና መጠጣት ካስፈለጉ ምግብ ከተመገቡ በኋላ ሊሆን እንደሚገባ ባለሙያዎች ይመክራሉ።